ደነገጥኩ። ቆሜ ያየሁት እኔም ኃይለኛ ነኝ። ብዙም ግብ ግብ አነሳን እና በህይወት እሷ እንዳለች በቃ የሆነ ውስጡ እንዴት ነው አንድ ግራ የተጋባ ሰው የሆነ የተደረገበት ግራ የተጋባ ሰው የለም። እኔን ይመታኛል፣ ልጅቷን አስጥለዋለሁ፣ ልጅቷን እንትን ይላታል፣ አስጥለዋለሁ። እኔ በዛን ሰዓት የወሰንኩት ልጅቷን አስተኝቼ ካስወጣሁት በኋላ እሱ ልጅቷን አስተኝቼ እሷን ሄጄ ማጥፋት ነበረ። ይኸውልሽ ወይ እንዴት እንደደረስን። ግን እሷ ብቻ በህይወቱ እንደሌለች ስለማቅ ልቤን አረጋጋሁት። እንደገና ደግሞ ልጄን ዞር ብያት ፎቶዋን ብልክልሽ አይደለም ላንቺ በጣም የምታሳዝን በጣም ቆንጅዬ ልጅ ናት ያለች። በጣም ከእኔ የተፈጠረችም አትመስል እውነት። እና እኔ በጣም ግራ የገባኝ ነገር የምትፈልገው ነገር ካለ ማወቅ የምትፈልገው ነገር ካለ እኔ እዚህ ባሉት ሴቶች ማስጠይቂያታለሁ። የገዛ ጓደኞቿ ተይ ብለናት እምቢ ብላለች ብለው ስላሉኝ ለእሷ ጓደኞቿም እኔ ሚዲያ ላይ ወጥቼ ይናገራለሁ። ለምን እኔ ኢትዮጵያ ቤተሰብ የለኝም፣ ሄጄ አስቀምጬ የምመጣበት ቦታም ስለሌለኝ እኔ ይዣት ነው ማሳደግ የምፈልገው። በቃ ቤተሰብ ሲኖርሽ ለእናትሽ ትጥያለሽ። 2 እህቶች አሉኝ፣ ባለትዳር ናቸው። ዘመኑ የከፋ ነው። እኔ ለባሎቻቸው ጥዬ አልመጣም። ስለዚህ እኔ ልጄን አጠገቤ ነው ማሳደግ የምፈልገው። ግን እሱን የምትፈልገው ከሆነ ስለ እኔ ለምን ታወራለች ለሱ? እኔንስ ለምን እንዳይረዳኝ ታደርጋለች? ምንድን ነው ችግሯ? እኔ እሷን እንዳጠፋት ከዛ ልጄን ጥዬ እስር ቤት እንድገባ? ወይስ እኔ በቃ ግራ የገባኝ ነገር ምንድን ነው የምትፈልገው? ምን ትይኛለሽ? እኔ ሰው ጉድ ይበል በቃ። እኔ ልጄን አንጥቶ እስኪወረውራት ድረስ አልጠብቅም ከ5ኛ ፎቅ። ገባሽ? ለእኔ የሚሰጠኝ $400 እሷን የሚጠቅማትና የሚጎዳት ነገር አለ የለም ብዬ ነው የማስበው። ለምን ልጅ በአሁኑ ሰዓት ይዘህ በጣም ትንሽ ናት። $400 ማለት ምንም ነገር አያደርግልሽም። ቤሩት ላይ ግን ችዬ ነው በቃ ከብዙ ነገር ርቄ ነው ያለሁት። ግን ምን እንደምትፈልግ ግራ ገባኝ። ምንድን ነው ማድረግ ያለብኝ? ጠቅልዬ ይዣት እንዳልሄድ ልጄን የራስሽ ነገር ያስፈልግሻል። አርፌ እንዳልቀመጥ ተቀምጫለሁ። ይኸው አላርፋሉ በቃ አላርፋሉ። ግራ ገባኝ በቃ በጣም የሆነ ትናንትና በቃ እኔ ምን ብዬ ልበልሽ፣ በቃ ለረጅም ሰዓት በጣም ውስጤ በቃ ተነካ። እንደዚህ እንዳደረጋት ወርውሯትስ ቢሆን ስቶር ባይኖረው የተዘጋ ማብራት ስቶር ባይኖረው ቢወረውራትስ ኖሮ እኔ ምንድን ነው ማደርገው? እሺ ልጅቷ ወደቀች፣ ግን እኔ እያንዳንዳቸውን ሄጄ ነው የምገለው ወይስ ምንድን ነው ማደርገው? እኔ ምንድን ነው እየተደረገ ያለው? ሰው ለምንድን ነው ከሰው ላይ የማይወርደው? ልጅ ከተወለደ አንቺ አሉጣት፣ መልሽ አሉጣት። ጓደኛዬ ነው 8 ዓመታችን ተፈጠረች ልጅቷ። ማመን አለባት በቃ ሊረዳም ግዴታ አይደለም። እሷ ቤተሰቦቹ ግዴታ አለባት እንዲረዳ በቃ ግዴታ አለበት እኮ። በየትኛውም ቦታ ስታስቢ ልጅ ያለው ሰው ሁሉ ያውቃል። ልጅ ያለው ሁሉ በስደት ላይ ይሄን ህመም ያውቀዋል። በቃ ልጁን ሊረዳ ግዴታ ነው። ከኔ ጋር ግን እኔ ምንም አይጎለኝም። ታውቃለች እንደምበልጣት በምንም ያ ነው የሚያማት እሷ። እኔ ግን ከኔ ጋር እንዳልወረ በምን ላስረዳት? እነዛ 5ቱ ሴቶች አይተዋወቁም። እኔ ብቻ ነው የሚያውቁት። ልጅ እንዳለው ከኔ ብቻ ነው የሚያውቁት። እኔን ነው የሚያባርሩት። ገና ለገና ለልጅቷ ሲል ይዛታል። ገና ለገና ይመለስላታል። ገና ለገና ያገባታል። እኔ አልፈልገውም። እኔ ትቼ ነው አልፈልገውም ብዬ ትቼ ነው እንጂ እንደነሱ በሆን ኖሮ እሪ ብዬ ልጄን እንትን ማለት አላቃተኝም። እና በቃ ግራ ገባኝ። የትናንትናው ለየት ያለ በቃ ልጄ 2 ዓመት ከ7 ወር እኔ አይቼው አላውቅም። እንደዚህ ለየት ብሎ አይቼው አላውቅም። ልጄን እስከ መወርወር ማሰብ ማለት ነገ ጠዋት አስበሽዋል ምን ይዞ እንደሚመጣ? ሽጉጥ ይዛል። አኪድ ወታደር ነው የዚህ ሀገር ይይዛል። ስለዚህ ነገ ጠዋት ምን ሊያደርግ ይችላል የሚለው ነው ጭንቅላቴ ውስጥ በቃ ያለው። አሁን ግራ ግብት ሲለኝ ነው እሷን አስተኝቻት ስገባ አንድለሽ ኦንላይን። ከዛ ቆይ እስቲ ምንድን ነው የምትለኝ እንደው የምትመክሪኝ ምንድን ነው ማድረግ ያለብኝ? በቃ በጣም ነው ግራ የገባኝ። በጣም ከባድ ነው ማለት በጣም እውነት። እኔ በሰዓቱ አንቺ በጣም ብዙ ወንጀሎችን እንሰማለን። የምንሰማቸው እያንዳንዱ ወንጀሎች ባይዘዌ እንደዚህ ነው የሚፈጠሩት። እንደዚህ ሰው በእንዴት ሰዓት አሁን አንቺ ዛኔ ሄደሽ ልጅሽን አስተኝተሽ ሄደሽ እሷን ገለሻት ቢሆን ዛሬ ዜና ላይ ወጥተሽ ነበር። ልጅሽን መንግስት ይወስድ አስበሽዋል? እና መጀመሪያ ምን እኔ ሁሉ የማስበው ምንም ነገር